ዛሬ ዓለም እጅግ አስደንጋጭ በሆነ የውጥረት ደመና ተሸፍናለች። ካለፉት ጥቂት ሰዓታት ጀምሮ ከመካከለኛው ምስራቅ የሚወጡ መረጃዎች ምድር ልትናወጥ ነው ወይስ የሚያሰኙ ናቸው። ኢራን የሚሳኤል ክፍል ጦሮቿን በሰዓታት ውስጥ ለምን አሰማራች? በቴህራን ሰማይ ስር የታዩ እነዚያ ምስጢራዊ ድሮኖች የማን ናቸው? አሜሪካስ ለምን ጣታችን በቃታ ላይ ነው የሚል የዛቻ መግለጫ ወጣች? ሰላም ጤና ይስጥልኝ። እንደምን ቆያችሁ ውድ የብርሃን ኒውስ ቤተሰቦች። በዛሬው ቪዲዮአችን እነዚህንና ወቅታዊ ጉዳዮችን ማሰማችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና ደግሞ ለዚህ ቻናል ቤተሰብ ከሆናችሁ ላይክና ሼር በማድረግ ቪዲዮን ጀምሩ። ቀጥታ ወደ ቪዲዮ የምናመራ ይሆናል። ገና ከሰዓታት በፊት የዓለም ታላላቅ የዜና አውታሮች አንድ አስደንጋጭ ዜና ወጡ። በኢራን እምብርት በኒውክሌርና በወታደራዊ ይዞቶቿ በምትታወቀው ስፋን ላይ ከፍተኛ ፍንዳታ ተሰምቷል። ግን እዚህ ጋር ነው ትልቁ ሚስጥር ያለው። እንደ ቢቢሲ እና ሲኤንኤን ዘገባ እስራኤል ለኢራን ጥቃት የማያዳግም ምላሽ ሰጥታለች ሲሉ፣ ነገር ግን ቴህራን ምንም ጥቃት አልደረሰብኝም፣ ጥቃቱ የደረሰው በትናንሽ ድሮኖች ነው ስትል ጉዳዩን ለማድበስበስ እየሞከረች ነው። ለምን? ምክንያቱም ግልጽ ነው። ኢራን ጥቃት ደርሶብኛል ብላ ካመነች በህዝቡና በዓለም ፊት የገባችውን ቃል ለመጠበቅ ወዲያውኑ የመልስ ምት መስጠት አለባት። ይህ ደግሞ ዓለም ወደ ማትወጣው የሶስተኛ የዓለም ጦርነት በቀጥታ ይከተታል። አሜሪካ ይህ ጥቃት ከመፈጸሙ ከደቂቃዎች በፊት መረጃዎች እንደነበራትና ጥቃቱን አልደገፍኩም በሚል እጇን ለማጠብ መሞከሯ ደግሞ በኃያላኑ መካከል ያለውን ድብቅ የዲፕሎማሲያዊ ጫወታ ቁልጭ አድርጎ ያሳያል። ታዲያስ ጦርነቱ በየብስ ብቻ አላበቃም። ሁኔታው አሁን ወደ ባህር ተሻግሯል። የአሜሪካው ግዙፍ የጦር መርከብ ዩኤስኤስ ዲዌስቲ ኤልስሃወር በከፍተኛ ፍጥነት ወደ ቀይ ባህር እየተንቀሳቀሰ ነው። የፔንታጎን ምስጢራዊ ምንጮች እንደሚሉት ከሆነ ኢራን በወኪሎቿ በኩል የዓለምን የንግድ መስመር ለማዘጋትና የአሜሪካን ይዞታዎች ለማጥቃት ዝግጅት እያደረገች። በዚህ መሃል ሩሲያ ድምጿን አጥፍታ አልተቀመጠችም። ፕሬዝዳንቱ ፑቲን ማንኛውም በመካከለኛው ምስራቅ የሚደረግ የኃያል ሚዛን መዛባት የዓለምን ፍጻሜ ሊሆን ይችላል ሲሉ በለመለመ ቃል ዛቻቸውን ልከዋል። ቻይናም በበኩሏ የጦር መርከቦቿን በቅርብ ርቀት እያሰማራች መሆኗን ሮይተርስ ዘግቧል። ውድ የብርሃን ኒውስ ቤተሰቦች በዛሬው ቪዲዮ ይዤ የቀረብኳቸው መረጃዎች ይህንን ይመስሉ ነበር። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ